ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል ሞዴል ፈተና ሶስተኛውን ክፍል ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ፣ እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሷችሁ የደውል ምልክቱን መጫን አይርሱ። በቀጥታ ወደ ጥያቄው እንሄዳለን። 21ኛው ጥያቄ she had studied computer science before she became a manager። ይህ ጥያቄ ምንድነው? ሁለት ነገሮች አንደኛው ከአንደኛው በፊት የተፈጸመ ሲሆን ፓስት ናቸው። ሁለቱም ፓስት ሆነው ግን ከሲምፕል ፓስት በፊት ያለውን በምንድነው የምንገልጸው? በፓስት ፐርፌክት። ስለዚህ she had studied computer science before becoming manager። ስለዚህ ማናጀር ከመሆኗ በፊት ምንድናት? ኮምፒውተር ሳይንስ አጥንታለች እያለ ነው። ስለዚህ ፓስት ፐርፌክት ነው ቀድሞ ያለውን ነገር የምንገልጽበት። ከዛ በኋላ ይሄኛው በጣም ሪሰንት በጣም የቆየው ፓስት ፐርፌክት ነው። ከዛ ከፓስቱ ደግሞ ትንሽ ከዛኛው ፓስት በኋላ የተፈጸመውን ደግሞ በምንድነው የምንገልጸው? በፓስት ሲምፕል ቴንስ ነው የምንገልጸው ማለት ነው። ስለዚህ she had studied computer science before she became manager. she has become she became becomes። ስለዚህ በምን እንደምንገልጸው ብያችኋለሁ? በሲምፕል ፓስት ቴንስ። ሲምፕል ፓስት ቴንስ ደግሞ ስትራክቸሩ ሰብጀክት ፕላስ ቨርብ ቱ ነው። ፓስት ፐርፌክት ምንድነው? ሰብጀክት ፕላስ had ፕላስ ቨርብ 3 ነው። ስለዚህ ይሄኛው she had studied computer science የሚለው ምንድነው? ይሄ ፓስት ፐርፌክት ነው ማለት ነው። ከዛ ቀጥሎ ያለውን በምንድነው የምንገልጸው ብያችኋለሁ? በሲምፕል ፓስት። ስለዚህ she ምን የቢካም የሚለው ቢካም ለሚለው ቨርብ ቱ ፎርሙ ምንድነው? became። ስለዚህ መልሳችን ሲ ነው የሚሆነው። she had studied computer science before she became a manager። ስለዚህ ማናጀር ከመሆኗ በፊት ኮምፒውተር ሳይንስ እና አጥንታለች እያለ ነው ማለት ነው። ስለዚህ ወይም የኮምፒውተር ሳይንስ ተማሪ ነበር። እንደዚህ ነው የሚሆነው ማለት ነው። 23ኛው if I go to Jimma I dash the palace of አባጅፋር። የአባጅፋርን ግንብ ምን አደርገው ነበር? ጅማ በሄድ ኖሮ ኮንዲሽናል ሴንቴንስ ነው። ኮንዲሽናል ሴንቴንስ ፎርም አላቸው አይደል? ስንት አይነት ኮንዲሽናል ሴንቴንስ አለ? 4 አይነት ኮንዲሽናል ሴንቴንሶች አሉ። የመጀመሪያው ዜሮ ኮንዲሽናል ሴንቴንስ የምንለው ነው። ምን አለ? ኢፍ ክሎዝ እና ሜን ክሎዝ የሚባል ነገር አለ። ኢፍ ክሎዙ ምንድነው? ሲምፕል ፕሬዘንት ቴንስ ነው። ሜን ክሎዙም ሲምፕል ፕሬዘንት ቴንስ ነው። እንግዲህ ለምሳሌ አሁን ምሳሌ ብናይ if you heat water it boils። if you heat water it boils ምን ማለት ነው? ውሃን ብታፈሉት ምን ይሆናል? ውሃን ሂት ብትሰጡት ብታፈሉት እንደማለት ነው። ብታሞቁት ይፈላል ማለት ነው። ውሃ ብታሞቁት ይፈላል እያለ ነው። ስለዚህ ምንድነው? ለጀነራል ትሩዝ ነው። if you heat ice it melts አይደል? አይስን ደግሞ ሂት ብታረጉት ምን ይሆናል? ይቀልጣል። ስለዚህ ጀነራል ትሩዝን ለመግለጽ የምንጠቀምበት ዜሮ ኮንዲሽናል ሴንቴንስ ነው። ሜን ክሎዝም ኢፍ ክሎዝም ሲምፕል ፕሬዘንት ቴንስ ነው የሚሆነው። በቃ የታወቀ ነገር ምንድነው? ሁሉም ሰው የሚስማማበትን ነገር የምንገልጽበት ዜሮ ኮንዲሽናል ሴንቴንስ ይባላል። ሁለተኛው ደግሞ ፈርስት ኮንዲሽናል ሴንቴንስ የምንለው ነው። ፈርስት ኮንዲሽናል ሴንቴንስ የምንለው ሜን ክሎዝ ኢፍ ክሎዛችን ሲምፕል ፕሬዘንት ነው። ከዛ ሜን ክሎዛችን ደግሞ ፊውቸር ቴንስ ነው ማለት ነው። ይሄንን ደግሞ የምንጠቀምበት ፖሲቢሊቲ ላለው ነገር ለምሳሌ አሁን እንደዚህ ቢሆን ወደፊት እንደዚህ ይሆናል፣ አሁን እንደዚህ ባረግ ወደፊት እኮ እንደዚህ ይሆናል ብለን መሆን ለሚችል ነገር ማለት ነው። ፖሲቢሊቲ አለው ማለት ነው። ለምሳሌ if you study hard you will pass the exam። ፈተናውን ይሄን ትምህርትናውን ካጠና ወደፊት ፈተናውን ታልፋለህ ካልን ይሄ ምንድነው? ፈርስት ኮንዲሽናል ሴንቴንስ ነው። it has possibility ማለት የመሆን እድል አለው። ሶስተኛው
ሰከንድ ኮንዲሽናል ሴንቴንስ የምንለው ነው። ይህ ሰከንድ ኮንዲሽናል ሴንቴንስ ሌላ ስሙ አንሪል ይባላል። መሆን አይችልም፣ ኦሬዲ ያለቀለት ያከተመለት ነገር ነው። ኢፍ ክሎዛችን ሲምፕል ፓስት ነው፣ ሲምፕል ፓስት ቴንስ ይሆናል። ሜን ክሎዛችን ደግሞ would plus verb 1 would plus verb 1 ነው የሚሆነው ማለት ነው። ስለዚህ ይሄ ምንድነው ያኔ ፓስት ላይ ስላላደረግነው ያን ነገር አሁን ላይ አልሆነም ማለት ነው። ፓስት ላይ ያንን ነገር ስላላደረግነው አሁን አልተሳካልንም። ይሄን በሰከንድ ወይም አንሪል ኮንዲሽን እንገልጸዋለን። ለምሳሌ if you studied hard you would pass the exam. ፈተናውን ብታጠና ኑሮ አሁን ታልፍ ነበር። አሁን ባለፈው ያለፈው ሰዓት ቅድም ፈርስት ላይ ምንድነው አሁን ብታጠና ወደፊት ታልፋለህ ነው። ሰከንድ ላይ ደግሞ ምንድነው ባለፈው ላይ ብታጠና ኑሮ አሁን ታልፍ ነበር። ዛት ሚን ምን ማለት ነው? አላጠናም ባለፈው አሁን አላለፈም ማለት ነው። ይሄኛው ሰከንድ ነው። አራተኛው ደግሞ የመጨረሻው ኮንዲሽናል ሴንቴንስ ሰርድ ኮንዲሽናል ሴንቴንስ ይባላል። ይሄ ደግሞ አንሪል ፓስት ነው። አንሪል ፓስት ላይ ያልሆነ ነገር ሲምፕል ምንድነው ኢፍ ክሎዛችን የሚሆነው ፓስት ፐርፌክት ነው። ፓስት ፐርፌክት ሜን ክሎዛችን ደግሞ would plus have been plus verb 3 would have been plus verb 3 ነው የሚሆነው። ይሄ ደግሞ ምንድነው ልዩነቱ? ፓስት ላይ ነው ያላደረግነው። በጣም ሩቅ የሆነው ፓስት ላይ ስላላደረግነው ያ ነገር ፓስት ላይ አልሆነም። አሁን ላይ አይደለም፣ አልፏል። መሆን የሚችለውም ፓስት ላይ ነበር፣ ያደረግነው ያ ነገር ፓስት ላይ ነው። ስለዚህ ሁለቱም ፓስት ነው። እንግዲህ ፈርስት ኮንዲሽናል ሴንተንስ አሁን ብናረገው ወደፊት ይሆናል፣ ያ ነገር ይሳካል ነው። ሰከንድ ደግሞ ባለፈው ብናረገው ኑሮ አሁን ይሳካልን ነበር ነው። ሰርድ ደግሞ ባለፈው ብናረገው ኑሮ ያኔ ሆኖ ይሳካልን ነበር ነው። ሁለቱም ፓስት ሲሆን ማለት ነው። ለምሳሌ if you had studied hard ምክንያቱም ፓስት ፐርፌክት አይደለ? if you had studied hard you would have been passed the exam. ምንድነው የሚል if you had studied hard ባለፈው በጣም ጠንክራ ብታጠና ኑሮ you would have been passed the exam ያኔ ፈተናውን ባለፍክ ነበር፣ ግን አላለፈም ማለት ነው። ያኔ ሆኖ አልቋል። ሰከንድ ሲሆን ግን if you studied hard ፈተናውን ያኔ ብታጠና ኑሮ you would pass the exam አሁን ልታልፍ ትችል ነበር ነው። አሁን ሰርድ ሲሆን ግን ማለፍ የሚችለውም ያኔ ነው፣ ማጥናት የሚችለውም ያኔ ፓስት ነው ማለት ነው። ስለዚህ አራቱ ኮንዲሽናል ሴንቴንስ ታይፖች እነዚህ ናቸው። if you go to ጅማ ወደ ጥያቄያችን ስንመጣ I belong the palace of አባ ጅፋር። አሁን እንዴት ነው ፈርስት ነው ሰከንድ ነው ሰርድ ነው የሚለው የምታውቁት ምንድነው? ቴንሳቸውን በማየት ነው። ኢፍ ክሎዙ ሙሉ ከተሰጠ የኢፍ ክሎዙን ቴንስ ካወቃችሁ የሚን ክሎዙን ማወቅ ትችላላችሁ ማለት ነው። if I go to ጅማ የሚለው ምንድነው? ሲምፕል ፕሬዘንት ነው። then I belong the palace of አባ ጅፋር። ስለዚህ ይሄ ምን አይነት ነው? ፈርስት ኮንዲሽናል ሴንቴንስ ነው። ከዛ ሜን ክሎዙ ፊውቸር ነው። ስለዚህ ዊል ያለበት መሆን አለበት። I visited ይሄኛው አይሆንም። I visit ይሄም አይሆንም። I would visit አይሆንም። ለምን? ይሄኛው ለሰከንድ ኮንዲሽናል ነው፣ እኛ ግን ፈርስት ኮንዲሽናል ነው ጥያቄያችን። I will visit መልሳችን ዲ ነው። if I go to ጅማ I will visit the palace of አባ ጅፋር። እንዴት ነው ታዲያ ሲምፕል ፕሬዘንታችን ሜን ክሎዙ ኢፍ ክሎዙ ሜን ክሎዙም ሲምፕል ፕሬዘንት የሆነ ዜሮ ኮንዲሽን አለ። ዜሮ ኮንዲሽን እንዴት ነው ከፈርስት ኮንዲሽን ምን ለየው ካላችሁ ደግሞ ዜሮ ኮንዲሽን ጀነራል ትሩዝ ነው ብያቸዋለሁ። if I go to ጅማ I visit the palace of አባ ጅፋር is ጀነራል ትሩዝ አይደለም፣ ያን ስፔሲፊክ ሰው ላይፍ ነው አይደል? ስለዚህ ልክ ለምሳሌ ውሃን ብታሞቁት ይፈላል፣ በረዶን ብታሞቁት ይቀልጣል፣ ወተት ነጭ ነው ምናምን አይነት ጀነራል ትሩዝ ለሆኑ ነገሮች ነው ዜሮ የምትጠቀሙት እንጂ ከዛ በዘለለ ኢፍ ክሎዛችን ሲምፕል ፕሬዘንት ከሆነ ምንድነው ፈርስት ኮንዲሽን ነው ማለት ነው የሚሆነው።
ስለዚህ ኮንዲሽናል ሴንተንስ ይሄ ነው። 24ኛው she cleaned the sitting sofa. the word sitting is dash. she cleaned the sitting sofa. the word sitting is dash. አሁን ስናየው ሶፋ የሚለው ነው አይደለ ሲቲንግ የሚገልጸው cleaned she cleaned the sitting sofa. ሲቲንግ ማለት መቀመጫውን ለመቀመጫ የሚሆነውን ሶፋ አጸዳችሁ እሷ ማለት ነው አጸዳችሁ። ስለዚህ ሲቲንግ የሚለው የሚገልጸው ማን ነው? ሶፋ የሚለውን ስም ነው ማለት ነው። ስለዚህ ሶፋን ነው የገለጸልን። ስለዚህ ሲቲንግ የሚለው አድጀክቲቭ ነው። ማንን ነው የገለጸልን? ስሙን። ሶፋ መቼስ ስም ነው አይደል? ስለዚህ ስሙን የሚገልጽልን ነገር አድጀክቲቭ እንለዋለን ማለት ነው። ስለዚህ መልሳችን ሲቲንግ ሶፋን ስለሆነ የገለጸው አድጀክቲቭ ይሆናል። ሲቲንግ የሚለው አድጀክቲቭ ነው ማለት ነው። አድቨርብ የምንለው ደግሞ ምንን የሚገልጽልን ነው? ቨርቡን ወይም ግሱን የሚገልጽልን ነው። ቨርቡን የሚገልጽልን ከሆነ አድቨርብ እንለዋለን። የቨርብ ገላጭ ወይም ደግሞ የግስ ገላጭ የምንለው በአማርኛ። ቨርብ ማለት ግስ ነው። ናውን ማለት ስም ነው። አድጀክቲቭ ማለት ደግሞ የስም ገላጭ በአማርኛ የተማራችሁት። አድቨርብ ደግሞ የግስ ገላጭ ማለት ነው። ስለዚህ ይሄኛው ሶፋ የሚለው ስም ስለሆነ ስሙን የገለጸልን ነገር አድጀክቲቭ ነው። መልሳችን አድጀክቲቭ ነው። 25ኛው I blank angry if the teacher was fair. if the teacher was fair. I blank angry. እንግዲህ if ክሎዙ ምንድነው? if ክሎዙ ቀድሞም ሊመጣ ይችላል፣ ከኋላም ሊመጣ ይችላል። ቀድሞ ከመጣ ኮማ እናደርጋለን መሃላቸው ላይ። አሁን ለምሳሌ if ብሎ ብላ 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 አለቀ፣ ኮማ ብሎ ሜን ክሎዙ ሲቀጥል እንደዚህ ይቀጥላል። ሜን ክሎዙ ከቀደመ ምንም ሳይኖር if ክሎዝ ይከተላል ማለት ነው። ምንም ኮማ ሳይኖር። አሁን እዚህ ጋር ሜን ክሎዝን የቀደመው ከዛ if the teacher was fair። ስለዚህ if the teacher was fair የሚለው ምንድነው? ይሄኛው ሲምፕል ፓስት ቴንስ ነው አይደል? ሲምፕል ፓስት ቴንስ ነው። ቲቸሩ ፌር ቢሆን I blank angry ምን ይሆናል? ሲምፕል ፓስት ከሆነ ሜን ክሎዙ ምን ይሆናል? would plus ቀደም ያየነው verb one አይደል? ለምን ለሰከንድ ታይፕ ስለሆነ። ስለዚህ I would not be angry if the teacher was fair. I will not be here አይሆንም። I would not angry if the teacher was fair. I was angry. ስለዚህ I would not angry የሚለው ምንድነው? እንትን የለውም verb would plus verb one አይደለም መሆን ያለበት። እዚህ ጋር would not የሚለው verb የለውም። ስለዚህ I would not be የምትለው verb ናት። so I would not be angry if the teacher was fair. አስተማሪው fair ቢሆን ኖሮ አሁን አልናደድም ነበር። ያኔ fair ቢሆን ኖሮ አልናደድም ብሎ ለትረካም ያለፈን ነገርም ለመናገር እንጠቀምበታለን። መልሳችን ኤ ነው ማለት ነው። 26ኛው Mark drives carefully. carefully is dash. carefully ምንድነው? ናውን ምንድነው ብያችኋለሁ? ስም። verb ደግሞ ግስ። adjective የስም ገላጭ ከዛ adverb ደግሞ የግስ ገላጭ። አሁን Mark drive የሚለው ምንድነው? ግስ ነው ወይም verb ነው። carefully የሚለው ማንን ነው የሚገልጸው? በጥንቃቄ ማለት ነው በአማርኛ። drive የሚለውን ግሱን ነው የሚገልጽልን። እንዴት ነው የነዳው? carefully። እንዴት ነው drive ያደረገው ስንል መልሳችን ምን ይሆናል? carefully። ስለዚህ carefully ማንን ነው የገለጸልን? driveን ወይም አነዳዱን ነው የገለጸልን። ስለዚህ ግሱን ነው የገለጸልን ማለት ነው። Mark drives carefully። ስለዚህ carefully የሚለው adverb ነው ማለት ነው፣ የግስ ገላጭ። ማንን ነው የገለጸልን? drive የሚለውን። እንዴት ባለ ሁኔታ ነው የነዳው ሲባል በጥንቃቄ ብለን እንመልሳለን። ስለዚህ ያንን ከመለስን ደግሞ ግሱን ወይም drive የሚለውን ነገር የገለጸልን carefully የሚለው ወርድ ነው ማለት ነው። 27ኛው I will come dash. I will come dash. soon, sooner, soonly, soonest. I will come soon ነው የሚሆነው። ምን ማለት ነው? soon ማለት በቅርቡ ማለት ነው። I will come soon በቅርቡ እመጣለሁ። coming soon ይባል አይታችሁ ታውቃላችሁ አይደለ? ፊልም ተዋውቆ ምናምን በቅርቡ ይለቀቃል ወይም በቅርቡ ይመጣል እንደማለት ነው አይደለ? በቅርቡ ይለቀቃል፣ በቅርቡ ጠብቁ ለማለት coming soon ይላሉ። ስለዚህ I will come soon ነው የሚሆነው። መልሳችን ኤ ነው የሚሆነው ማለት ነው።
28ኛው if I had seen her I dashed to her አሁን ይሄ ኮንዲሽናል ሴንተንስ ነው ምኑን ማየት ነው ቴንሱን had seen ምንድነው past perfect ስለዚህ if clause past perfect የሆነው ማንኛው ኮንዲሽናል ሴንተንስ ነው third type ኮንዲሽናል ሴንተንስ የምንለው ስለዚህ ሜን ክሎዙ ምን ይሆናል would have been plus verb 3 ስለዚህ if had seen her if I had I think እዚህ ጋር I አለ ረስቶት ነው if I had seen her I would have been ብለን verb 3 form ስለዚህ would have been ብለን verb 3 ያለው እናያለን had talked አይሆንም would have talked አይሆንም would talk አይሆንም will talk አይሆንም ስለዚህ መልሱ እዚህ ጋር የለም ግን most probably የሚሆነው ይሄ ነው been አለ እዚህ ጋር እሺ I would have been talked to her ስለዚህ መልሳችን be ነው የሚሆነው ከሌሎቹ የሚሻለው been ስለረሳት ነው ስለዚህ if I had seen her ሷን ባያት ኖሮ ያኔ I would have been talked to her ከሷ ጋር አውራ ነበረ ግን አድርጓል እንደዛ አይደለም ያን ያላያትም ያንንም አላወራትም ማለት ነው አልፏል ሁለቱም ስለዚህ መልሳችን B ነው third type conditional sentence ነው 29ኛው daddy blank his car at the gate of his office and drives back to home when it is lunch time ስለዚህ daddy blank his car puts parks stands pushes ለመኪና ምንድነው የሚባለው መኪና ማቆም ፓርክ አደረጋ አይደለ ስለዚህ daddy parks his car at the gate of his office ምንድነው የቢሮ ጌት ላይ የግቢው በር ላይ ማለት ነው እዛ ጋር ምን አለው አቆመው and drives back to home when it is lunch time ከዛ lunch time ሲደርስ ምሳ ሰዓት ሲሆን ወደ ተመልሶ ይሄዳል ወደ ቤት ይሄዳል ማን እያለ ነው ያለው ስለዚህ መኪናን አቆመው ሲባል ፑት አይሆንም ለመኪና አይሆንም ስታንድ አንልም ፑሽ ደግሞ መግፋት ነው አይደል አይሆንም ስለዚህ ጌቱ ላይ ያቆመው ነው ፓርክ አረጋው ነው የሚባለው daddy parks ነው የሚሆነው B 30ኛው his leg blank is because of the car accident when traveling to Hawassa his leg ምን ሆነ because of car accident ካለ የሆነ ተጎልቷል ማለት ነው strength ጥንካሬ ነው ይሄ damage running injury running አይሆንም strengthም አይሆንም ከዳሜጅ እና ከኢንጁሪ ነው ዳሜጅን ለምንድነው የምንጠቀምበት ለአኒማል and ለቲንግስ ነው የምንጠቀምበት ኢንጁሪ ደግሞ ለሂውማን ማለት ነው ኢንጁሪ ስለዚህ his leg injury is because of car accident ነው የሚሆነው ዳሜጅ አይሆንም ማለት ነው ስለዚህ መልሳችን ዲ ነው እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር ያላችሁ ማንኛውም ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ ስሰራ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ ቪዲዮውን ላይክ ማድረግ ለሌሎች ሼር ማድረግ እንዳትረሱ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዲሁም እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው